ጥቁር ልብስ እንዳይለበስ የክርስቶስ ሙሽራ ነውና ነጭ በነጭ ለብሳችሁ ቅበሩት። አንድ ታላቅና ተወዳጅ የቤተ ክርስቲያን መምህር ሲያርፍ እንባ መፍሰሱና ጥቁር ልብስ መልበሱ የተለመደ ነው። የዚህ ታላቅ መምህር ስንብት ግን የብዙዎችን ልማድ የሻረ ለየት ያለ ትእዛዝ የተላለፈበት ሆኗል። መምህር ዘላለም ወንድሙ ወልደ ሰማዕት ድንገት አረፉ ሲባል መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አገልጋዮችን በድንጋጤ ቢያርድም አባቶች ግን ለእርሳቸው አታልቅሱ፣ ጥቁርም አትልበሱ የሚል አዋጅ አውጀዋል። ለምን? ይህ ብቻ አይደለም። የእረፍታቸው መንስኤና የሆስፒታል ውስጥ የመጨረሻ ውሳኔያቸው የብዙዎችን ልብ የሚሰብርና ምድራዊ አስተሳሰብን የሚፈታተን ነው። መምህር ዘላለም አሜሪካ በሚገኝ ሆስፒታል ውስጥ የገቡት ራሳቸው ተራምደው ሄደው ነበር። የሄዱትም ዓይናቸውን ለማሳከም እንጂ አልጋ ላይ የሚያስተኛ ጽኑ ሕመም ታይቶባቸው አልነበረም። ሆኖም ወደ ሕክምናው ክፍሉ ሳይገቡ ሕይወታቸው አልፏል። ይበልጥ የሚያስደነግጠው ምስጢር ግን ሌላ ነው። መምህሩ ቢፈልጉ በኩላሊት እጥበት ሕክምና አማካኝነት የሕይወታቸውን ቆይታ ማራዘም ይችሉ ነበር። ማሽኑም ሕክምናውም አቅሙም አለ። ነገር ግን ሕክምናውን ሆን ብለው በሙሉ ፍቃዳቸው ገፍተውታል። ለምንድነው? እኚህ ለ30 ዓመታት ድምጻቸውን ከፍ አድርገው ወንጌልን ሲሰብኩ የኖሩ መምህር የሕክምናን እርዳታ በመግፋት ምድራዊ ኑሮን ስለምናቁ ቤተክርስቲያንስ የኚህን ሐዋርያ ዕረፍት እንደ ሰርግ ቆጥራ ነጭ በነጭ ልበሱ ያለችበት ምክንያት መንፈሳዊ ሚስጥሩ ምን ይሆን? በዚህ ዝግጅት መምህራንን ከመድረክ ላይ ያስወረደውን ድንጋጤ፣ ማንም ያላወቀውን ያለ ቆብ የመነኮሱትን ድብቅ ሕይወታቸውን እንዲሁም ሆን ብለው የገፉትን ሕክምናና የነጭ ልብሱን አዋጅ ሙሉ ሚስጥር እንመለከታለን።